እዚህ ግን የምትሴት ታዋቂ ዝነኛ ዘፋኝ ታረጋለች። ስሟም ዮ ይባላል። እድሜዋ 30 ዓመቷ ነው። የምትኖረው ቴክሳስ ውስጥ ነው። የሆነ ቀን ታዲያ ኮንሰርት ተዘጋጀ እዛው ቴክሳስ አካባቢ። ታዲያም እዚህ ኮንሰርት ላይ በዘፋኟ በጣም ተደመመች፣ ወደደቻት። ነገሩን በሱም አላቆመም። ቤቷ ገብታ ስለሷ ማሰብ ማቆም አልቻለችም። እንዴት አድርጌ ቀርባታለሁ ብላም ስታስብ አንድ ነገር መጣላት። ምን? ለአድናቂዎቿ መስራት። ለአድናቂዎቿ መስራት ማለት በዘፋኟ ስም ቲሸርት መሸጥ፣ በዘፋኟ ስም የተለያዩ ነገሮችን መስራት፣ የሷን ስም ተጠቅመው ማለት ነው። ታዲያም ለዚች ዘፋኝ በማናጀሯ በኩል ይህን ደብዳቤ ትልካለች። እኔ ለአድናቂዎቿ የሚሆን ገቢ ማስገኛ መንገድ ልፍጠር። በውጭ ሀገር ያው ፋን ክለብ ነው ይባላል። እንደሱ ነገር ልፍጠር ትላቸዋለች። ማናጀሯ ባይዘዌ የዘፋኟ አባቷ ነው። እናም አባቷ ይህን ነገር እንድታረግ ስጠይቀው አይ ይቅርቅር፣ አሁን ይህን የማድረግ ሀሳቡ የለንም ይላታል። ይኸውም ተስፋ ምቁርጥ ሰው አልነበረችም። በጊዜው ደጋግማ ትደውላለች እሺ እስከሚሏት ድረስ አባትየውም በቃ ምርር ሲለው እሺ በቃ ምንም ግን የምናወጣው ወጪ የለም ሲላት ኧረ ሁሉ ነገር በእኔ ጣሉት፣ እኔ ሁሉ ነገር ማወጣው ትላቸዋለች። ከቤቷ ሆና መስራት ጀመረች። ዘፋኟ በነገራችን ላይ ሰሊና ትባላለች። ሰሊና ስላችሁ ሰሊና ጎሜዝ አይደለችም። ሰሊና በ19 ቤቶች ውስጥ በጣም ታዋቂ የነበረች ዘፋኝ ነበረች። የእሷን ፎቶ ምናምን እያደረገች ለአድናቂዎቿ መሸጥ ጀመረች። ኢቭን ከእሷ ፊርማ ትቀበልና ፊርማውን ሁሉ መሸጥ ጀመረች ለአድናቂዎቿ ማለት ነው። ይህን ነገሮቿን ደግሞ ማናጀሯ ወይም ደግሞ የሰሊና አባት ሲያይ ጎበዝ ይላትና ሰሊናን ያስተዋውቃታል። እሷም ደግሞ ከሰሊና ጋር መቀራረብ ስለሆነ ፈልገው በጣም ደስ አላት። አብራቸው ሆናም በደንብ መስራት ጀመረች። እንዲሁም አባል አድርገዋት ብር ሁሉ መክፈል ጀመሩ ለዮ። ሰሊና ደግሞ በዚህ በኩል በቃ እውቅናዋ በጣም እየጨመረ መጣ። የሰሊናም ትክክለኛ ፎቶዋ ይህን ይመስላል። ሰሊናም ደግሞ ዘፈኑ ላይ ብቻ ሳይሆን የራሷንም የሆነ የግል ስራዎችንም ትከፍታለች፣ ልብስ ቤት። ይኸው ደግሞ ከዛ ካለችበት ቦታ ከፍ ትደረግና ይህንን የልብስ ቡቲክ ኮንትሮል እንድታደረግ ሁሉ ትደረጋለች። በነገራችን ላይ ያለፈው ቪዲዮ ላይ የሚገርም ላይክ ነው ያደረጋችሁት። በሪሞት አልቀራችሁም፣ በቲቪ አልቀራችሁም፣ ቆንጆ አድርጋችሁ ላይክ ያደረጋችሁት። ያንን ላይክ እዚህ ቪዲዮም ላይ ይደገም እንዳረሱ ላይክ እስካሁን ካላደረጋችሁ ላይክ አድርጉ። ወደ ታሪኩ እንመለሳለን። ዮ እስካሁን ህልሟ የነበረው ይሄ ነበረ፣ ከእሷ ጋር መቀራረብ፣ የእሷ ጓደኛ መሆን። ይህም ነገሯ በጥቂቱ ተሳክቶላታል። ግን ዮ ፋውል መስራት ትጀምራለች። ከዚህ ቡቲክ ላይ ብር መስረቅ ትጀምራለች። ለእሷ ኃላፊነት የተሰጠው ሙሉ ለሙሉ ስለሆነ ቡቲኩ የሚሰራውን ብር እያንዳንዱ ታውቃለች። ይህም ቡቲክ ቤት የራሱ የሆነ ቼክ አለው፣ ወጪ የሚያወጣበት ማለት ነው። በሱ መንገድ ነበር የምትሰርቀው። ለአንዳንድ ወጪዎች ቼክ መጻፍ ሲገባት ለራሷ እያደረገች ይህን ቼክ ግጥም አድርጋ መጻፍ ጀመረች። የሚገርመው ነገር ደግሞ እዛ ጋር የዘረፈቻት ለሰሊና ጥሩ መምሰልም ትፈልጋለች። የእሷ ምርጥ ጓደኛ መሆን ትፈልጋለች እየዘረፈቻት። ለምሳሌ የሆነ ሰዓት ምን አደረገች? ሰራተኞቹ ብር እንዲያዋጡ አደረገች። ወደ 3000 ምናምን የሚሆን ዶላር። ይህንንም ብር የሰበሰበችው ለሰሊና ስጦታ ለመስጠት ነው፣ ከሰራተኞቹ ማለት ነው። ተሳክቶላትም ለሰሊና ቀለበት ትገዛላታለች፣ ዳይመንድ ያለው። ዳይመንዱ ግን ያው ብዙ ካራት ሳይሆን 1 ካራት ምናምን ነው። በዚህ ዳይመንድ በጣም ውድ፣ በጣም በቃ ዋው ምናምን እንዴት ምናምን የምትሉ ሰዎች አሉ። እኛ ሀገር በተለይ ሚሊዮን ቢሊዮን የሚመስላችሁ እንደ ካራቱ ነው። 1 ካራቱ በዶላር ብትመነዝሩት ቢያንስ ከ3000 እስከ 6000 ምናምን ነው የሚሆን። ውድ ነው ግን እንደምታስቡት በጣም ውድ አይደለም። እነሱም 1 ካራት ምናምን የምትሆን በ3000 ቀለበት ገዙላት። የሚገርመው ግን የሰበሰበችው ብር እሱን ወስዳ ከቡቲኩ ላይ ሌላ ብር ወስዳ ነው ያን ቀለበት የገዛችው። 3000 ለራሷ አረገችው ዮ ማለት ነው። በነገራችን ላይ ስትሰጣት ሁሉ የሚገርመው ነገር ከራሷ ብር አውጥታ እንደሰጠቻት አድርጋ ሰራተኞቹ አዋጥተዋል፣ እንደዚህ አድርጓል ያለችው ነገር ሁሉ የለም። ሰሊናም ይሄንን ቀለበት ስታየው ግን ወደው ነበር፣ በጊዜው ደስ አላት። እናም ሰሊና እኔና አንቺ እስከ ዘላለም ጓደኛሞች ነን፣ አንቺ ትለያለሽ አለቻት። ከጀርባ መሰራባትን ግን አላወቀችም። ችግሩ ግን በዚህ በኩል አባትየው ቡቲኩን መመርመር ጀመረ። ያለውን ነገር እንደነገርኳችሁ የሰሊና ማኔጀርም ስለሆነ ስለ ስራው ማየት ጀመረ። ስራው ኦልሬዲ እየከሰረ ነው፣ ለምንድን ነው የከሰረው ምናምን የሚለውን ነገር መከታተል ጀመረ። በዚህ በሚመረምርበት ሰዓት ወጪው ብዙ ሆነበት። ይሄ ነገር ወጪው አልበዛም ብሎ የወጪውን ወረቀት ቼክ የተጻፈበትን ማየት ጀመረ። ይሄኔ ታዲያ ዮ ለራሷ የቸከቸከችውን ቼኮች እንዳለ ያዘባት። ወዲያውም ታዲያ እቺ አረመኔ ለካ ካምፓኒውን እየዘረፈች ነው፣ እየበዘበዘች ነው አለ። ከዛም ይጠራትና ታባርሻል ብሎ ያባራታል ማለት ነው። ከዚህም በኋላ ነው ነገሮች አስቀያሚ የሚሆኑት። ምክንያቱ ደግሞ ዮ በተባረረችበት ቀን ቀጥታ መሳሪያ ቤት ሄደች፣ ሽጉጥ ምናምን የሚሸጥ